የጊዜ ጉዞ። አይናችሁን ጨፍኑ። አሁን ያለንበትን 2026ን ለጥቂት ሰከንዶች እርሱት። ጊዜው ሮጦ 2030 ላይ ደርሰናል። ጠዋት ስትነቁ የሚቀሰቅሳችሁ ማንቂያ ሳይሆን የእናንተን የጤና ሁኔታ፣ የልብ ምት፣ የደም ግፊት አይቶ ቁርስ ምን መሆን እንዳለበት የሚያዝላችሁ የቤታችሁ ኤአይ ነው። ወደ ሥራ ለመሄድ ደጃፋችሁ ላይ ስትቆሙ ጎማ ያለው መኪና ሳይሆን በራሪ ታክሲ ይጠብቃችኋል። ይህ ፊልም አይደለም። ይህ የእናንተ የቅርቡ ጊዜ እውነታ ነው። ባለፉት 100 ዓመታት የመጣው ለውጥ በሚቀጥሉት 4 ዓመታት ውስጥ ከሚመጣው ለውጥ ጋር ሲነጻጸር ምንም ማለት አይደለም። ቴክኖሎጂ አሁን መስመር ሊኒየር መሆኑ አቁሞ ኤክስፖኔንሻል ሆኗል። ይህ ማለት ዛሬ የምናየው ተአምር ነገ ተራ ነገር ይሆናል ማለት ነው። ኮምፒውተራችሁን በኪቦርድ ሳይሆን በሐሳባችሁ ብቻ የምታዝበት፣ ቋንቋ ሳትማሩ በማንኛውም የዓለም ቋንቋ የምትገባበቡበት ዘመን ደጃፋችን ላይ ነው። ግን ጥያቄው እዚህ ጋር ነው። ይህ እድገት ለሁላችንም ነው ወይስ ለጥቂት ኃያላን? ዶክተሩ ሮቦት ሲሆን፣ ነርሷ ኤአይ ስትሆን፣ መኪናው ራሱን ሲያሽከረክር የሰው ልጅ ሚና ምንድነው የሚሆነው? ስራችንን እናጣለን ወይስ ከስራ ነፃ ወጥተን በፈጠራ ዓለም እንሰተማለን? በ2030 የምንኖረው በገነት ውስጥ ነው ወይስ በቴክኖሎጂ እስር ቤት? በዚህ በሚቀጥሉት 2 ሰዓታት ውስጥ በ2030 የምንነቃበትን ዓለም በዝርዝር እንፈትሻለን። ከአርቲፊሻል ኢንቴሊጀንስ የበላይነት እስከ ጌሚንግ አብዮት፣ ከጂኦፖለቲክስ ሽኩቻ እስከ ሰው ሰራሽ አካላት ግንባታ፣ ሁሉንም ሚስጥሮች እንፈነቅላለን። ይህ ቪዲዮ መረጃ ብቻ አይደለም፣ ለወደፊቱ ዓለም የምታደርጉት ዝግጅት ነው። ተዘጋጅታችኋል? ጉዟችንን አሁን እንጀምራለን። 1. የሰው ሰራሽ አስተውሎት ኤአይ የበላይነት፣ የታላቁ ፍንዳታ ዘመን። እስካሁን ያየናቸው እንደ ቻት ጂፒቲ ያሉ ቴክኖሎጂዎች የጨዋታው መጀመሪያ እንጂ መጨረሻ አይደሉም። በ2030 የምንቃረበው ወደ ኤጂአይ አርቲፊሻል ጀነራል ኢንተሊጀንስ ነው። ይህ ማለት ኤአይ እንደ ሰው ልጅ ሁሉንም አይነት ስራዎችን በአንድ ላይ ማከናወን ብቻ ሳይሆን ከሰው ልጅ በበለጠ ፍጥነት ፈጠራ ውስጥ የሚገባበት ደረጃ ነው። ዛሬ እኛ ኤአይን ይህንን ስራ ብለን እናዘዋለን። በ2030 ግን ኤአይ ይህ ስራ መከናወን አለበት ብሎ ራሱ አቅዶ ራሱ ሰርቶ ውጤቱን ያቀርብልናል። የሰው ልጅ አዛዥ ብቻ የሚሆንበት ዘመን። በ2030 የማይድን በሽታ የሚለው ቃል ትርጉሙን ያጣል። ለምን መሰላችሁ? አንድ የሰው ልጅ ሳይንቲስት አዲስ መድኃኒት ለማግኘት 10 ዓመት ሊፈጅበት ይችላል። ኤአይ ግን በቢሊዮን የሚቆጠሩ የኬሚካል ውህዶችን በአንድ ሰከንድ ውስጥ ሞክሮ ውጤቱን ያወጣል። ካንሰርን ገና በጅምሩ የሚለዩ የኤአይ ዶክተሮች በየቤታችን ይኖራሉ። የሕክምና ምርመራ ለማድረግ ወረፋ መጠበቅ ይችላል። ስልካችሁ ወይም የእጅ ሰዓታችሁ የደም ምርመራችሁን አይቶ ነገ ይህን ታመመሃልና ይህን መድኃኒት ውሰድ የሚልበት ደረጃ ላይ እንደርሳለን። የዕለት ተዕለት ስራዎቻችን ሙሉ በሙሉ ይቀየራሉ። አካውንታንቶች፣ የህግ ባለሙያዎች እና የዳታ ትንተና ሰራተኞች ስራቸውን ለኤአይ ያስረክባሉ። 1. አእምሮን ከኮምፒውተር ጋር ማገናኘት ብሬን ኮምፒውተር ኢንተርፌስ። እስካሁን ቴክኖሎጂን በእጃችን ስንነካ ወይም በአይናችን ስናይ ቆይተናል። በ2030 ግን ቴክኖሎጂ ውስጣችን ይገባል። እንደ ኒውራሊንክ፣ ሲንክሮን እና ብላክሮክ ኒውሮቴክ ያሉ ኩባንያዎች አእምሮን ከኮምፒውተር ጋር የማገናኘት BCI ህልምን እውን ያደርጉታል። ይህ ማለት ኮምፒውተራችሁን ለመጠቀም ማውዝ ወይም ኪቦርድ አያስፈልጋችሁም። ክፈት ብላችሁ ስታስቡ ይከፈታል። ጻፍ ስትሉ ይጽፋል። አእምሮአችሁ በቀጥታ ከኢንተርኔት ጋር ይገናኛል። ይህ ቴክኖሎጂ ለመዝናኛ ብቻ አይደለም፣ ትልቁ አብዮት በሕክምናው ዘርፍ ነው። በ2030 የአከርካሪ አጥንት ጉዳት ደርሶባቸው መንቀሳቀስ የማይችሉ ወገኖቻችን በአእምሮአቸው በሚሰጡት ትዕዛዝ ብቻ የሮቦት እግርና እጆችን በመጠቀም እንደ ማንኛውም ሰው መራመድና መስራት ይጀምራሉ። አይነ ስውራን በቀጥታ ወደ አእምሮአቸው በሚላክ ምስል ማየት ይችላሉ። አልዛይመር ወይም የመርሳት በሽታ ያለባቸው ሰዎች የጠፋባቸውን ትዝታ በዲጂታል ባክአፕ በመጠቀም እንዲያስታውሱ ይደረጋል። ሞት በቴክኖሎጂ ይሸነፍ ይሆን? በጣም አስገራሚው ነገር ግን ቴሌፓቲ ወይም በሐሳብ መግባባት ነው። በ2030 በቃላት መናገር ሳያስፈልገን ሐሳባችንን፣ ስሜታችንን እና ምስሎችን ከአንዱ አእምሮ ወደ ሌላው መላክ እንችላለን። ቋንቋ መማር አያስፈልገውም።
የፈለጉትን ዕውቀት ለምሳሌ ፓይለት መሆን ቢፈልጉ በቀጥታ ወደ አእምሮዎ ዳውንሎድ ማድረግ የሚችሉበት ዘመን ይመጣል። ይህ የሰው ልጅን የማሰብ እና የመማር አቅም በቢሊየን እጥፍ ያሳድገዋል። ነገር ግን ይህ ሁሉ ተአምር የራሱ ጥቁር ጎን አለው። አእምሮአችን ከኢንተርኔት ጋር ከተገናኘ ሃክ ሊደረግ ይችላል። ትዝታዎቻችንን ሌሎች ሊሰርቁብን ይችላሉ። ከሁሉም በላይ ደግሞ በግማሽ ሰው በግማሽ ማሽን ስንሆን ሰው የመሆናችን ትርጉም ምን ይሆን? ሀብታሞች ዕውቀትን ገዝተው ወደ አእምሮአቸው ሲጭኑ፣ ድሆችስ የት ይወድቃሉ? በ2030 የምንፈጥረው አዲሱ የሰው ልጅ ዝርያ ራሳችንን የምናጠፋበት ወይስ የምንቀየርበት መንገድ ነው? 3. ቨርቹዋል ሪያሊቲና ህዋ አዲሱ ድንበር the new frontier። ለአስርተ ዓመታት ኪሳችን ውስጥ የነበረው ስማርትፎን በ2030 ሙዚየም ሊገባ ይችላል። ለምን? ምክንያቱም ኦግሜንትድ ሪያሊቲ AR መነጽሮች ዓለማችንን ይወራሉ። መረጃን ለማየት አንገታችሁን መስበር አይጠበቅባችሁም። መነጽሩን እንዳደረጋችሁ የፈለጋችሁት መረጃ በአየሩ ላይ ተጽፎ ይታያችኋል። መንገድ ስትሄዱ የካርታ አቅጣጫው በመንገዱ ላይ ተዘርግቶ ይታያችኋል። የምታዩት ሰው ስምና ስራው ከራሱ በላይ ተጽፎ ይወጣል። በእርግጥ ፈቃደኛ ከሆነ ዲጂታሉና እውነተኛው ዓለም ተዋህደው አንድ ይሆናሉ። ትምህርት ቤት መሄድ ትዝታ ይሆናል። በ2030 በሜታቨርስ ውስጥ በሚገኙ ቨርቹዋል ካምፐሶች መማር የተለመደ ነው። የሳይንስ ተማሪዎች የሰውነት ክፍሎችን በ3D አየሩ ላይ እየነካኩ ያጠናሉ። የታሪክ ተማሪዎች ደግሞ ወደ ኋላ ተጉዘው የታላላቅ ጦርነቶችን ድባብ በአካል ይመለከታሉ። ስራ ላይም ብንሆን ከዓለም ዙሪያ ካሉ የሥራ ባልደረቦቻችን ጋር በአካል በአንድ ክፍል ውስጥ ያለን ይመስል ጎን ለጎን ተቀምጠን እንመካከራለን። ርቀት ትርጉም ያጣል። ከመሬት ርቀን ደግሞ ትልቅ ታሪክ እየተሰራ ነው። በ2030 የሰው ልጅ በማርስ ላይ የመጀመሪያውን ቋሚ መንደር ፐርማነንት ኮሎኒ መመስረት ይጀምራል። የስፔስ ኤክስ ስታርሺፕ እና የናሳ መንኮራኮሮት የጭነት መመላለሻ ይሆናሉ። በማርስ ላይ የሚወለደው የመጀመሪያው ሰው ማን ነው የሚለው ጥያቄ የዓለም አቀፍ ዜናዎች አጀንዳ ይሆናል። ሮኬቶች እንደ አውሮፕላን ከአንድ አህጉር ወደ ሌላው በ30 ደቂቃ ውስጥ የሚያደርሱበት ስፔስ ቱ ስፔስ ትራንስፖርትም የንግድ ዓለም አካል ይሆናል። ግን ጥንቃቄ ያስፈልጋል። ሁልጊዜ በቨርቹዋል ዓለም ውስጥ የምንኖር ከሆነ እውነተኛ የሰዎች ግንኙነት አይጠፋም? ሰዎች ከእውነታው ይልቅ ምናባዊው ዓለም ውስጥ መጥፋትን ቢመርጡስ? በ2030 ትልቁ የጤና ችግር የአይን ህመም ሳይሆን ከእውነታው መራቅ ሪያሊቲ ዲታችመንት ሊሆን ይችላል። ቴክኖሎጂው ዓለምን ቢያተበውም ልባችንን እንዳያረቀው ትልቅ ጥንቃቄ የሚያስፈልግበት ዘመን ነው። እንግዲህ ተመልካቾቼ የዛሬ የ8 ደቂቃ ጉዟችን እዚህ ላይ ያበቃል። በ2030 የምንነቃባት ዓለም በሩቅ የምትታይ ህልም ሳትሆን አሁን በደጃፋችን ላይ ያለች እውነታ ናት። ቴክኖሎጂው እኛን ለመጠበቅ አልቆምም። እኛ ግን ለቴክኖሎጂው ዝግጁ ነን ወይ? ዓለማችን በ2030 ፈጽሞ የማናውቃት አዲስ ፕላኔት ትሆናለች። ምናልባትም የሰው ልጅ ታሪክ ከቴክኖሎጂ በፊትና ከቴክኖሎጂ በኋላ ተብሎ ለሁለት የሚከፈልበት ትውልድ ላይ እንገኛለን። ይህ ለውጥ ለአንዳንዶቻችሁ ተስፋ፣ ለሌሎቻችሁ ደግሞ ስጋት ሊሆን ይችላል። ግን አንድ ነገር እርግጠኛ ነው፣ ዓለም ዳግመኛ እንደነበረች አትሆንም። ታዲያ እናንተ ከነዚህ ሁሉ አስገራሚ ቴክኖሎጂዎች ውስጥ የትኛው ቶሎ እውን እንዲሆን ትጓጓላችሁ? ወይስ በበለጠ የሚያስፈራችሁ የትኛው ነው? ሐሳባችሁን በኮመንት አጋሩኝ። እያንዳንዱን ኮመንት በጉጉት አነባለሁ። እንዲህ አይነት ጥልቅና መረጃ አዘል ቪዲዮዎችን ለማዘጋጀት ረጅም ጊዜና ከፍተኛ ጥረት ይጠይቃሉ። ይህን ቪዲዮ እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይዘቱ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። ወደፊት በምናደርጋቸው አስደናቂ የቴክኖሎጂ ጉዞዎች ላይ አብረን እንድንቀጥል ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። የእናንተ ሰብስክራይብ ማድረግ ለኔ ትልቅ አቅም ነው። በቀጣይ ቪዲዮ ሌላ አስገራሚ ርዕስ ይዤላችሁ እስከምመጣ ድረስ በቴክኖሎጂው ዓለም ሁሌም ንቁ ሆናችሁ ሰንብቱ። ቻው።